ይሄው ይወደኛል ብለሽ የምትጨቀጭቂኝ ባልሽ ይሄው ከእህትሽ ጋር አንተ ካዲ ወይኔ ራሳችሁን ቻሉ ጥፋተኛ ነበርኩ ማለት ኧረ እህቴ እንደምታስበው አይደለም እማስበው የነበረው አንቺ እህቴ እሱ በቅርብ ያገባኛል ብዬ የማስበው ባሌ ነበር የኔ ፍቅር እንደምወድሽ ታውቂያለሽ የምር እንደምታስበው አይደለም ዝም በል ውሸታም እህቴ እኔን አታምኚኝ ዝም በይ አንቺ ጓደኞቹ ሁሉ አግተው ቀለበት ስጠብቅ አንተ ከእህቴ ጋር ሆነ ሁለቴ ገደልከኝ አንተ ያማከርከኝን አድርገው እንጂ አሁንና እንደዚህ መንገድ ላይ አላሰብኩትም ነበር ወይኔ በእናትሽ አበደርኩሽን ገንዘብ ብቻ ስጪ ራስሽ በዝብዘሽን ቀለበት እየጠበቅሽ ነው ጋድ ሄልፕ ሚ ወይኔ ያደረገው አንተ ጤነኛ ነህ እኔ እኮ ካሌብ ነኝ ባልሽ እህቴ ለምን በሁሉ ጌምስ ገንዘቡን አትመልሽለት አዎ እየተፍታታሽ እኮ ገንዘብ መስራት ትችያለሽ በሁሉ ጌምስ 50,000 ብር ደግሞ በየሳምንቱ ሻሞ ትባያለሽ ኧረ እስኪ በደንብ ንገረኝ ቴሌግራም ላይ ሁሉ ጌምስ የተለያዩ ጌሞች አሉት እነሱን እየተጫወትሽ እየመደብሽ ገንዘብ መስራት ትችያለሽ ቀላል ነው የት አገኘዋለሁ ሊንኩ ፕሮፋይል ላይ ያለላችሁ የተለያዩ ጊቫዌ ስለምንሰጥ እየገባችሁ ሬጂስተር እያደረጋችሁ ቆዩ ሁሉ ጌምስ ቀለበት ግን አትሰጠኝም ብድሩን ስመልሽ ይገዛልሻለሁ